ባለሱቅ ወይ አንድ ወለድና አንድ ሰንቺፕስ። እሺ እንዴ ምን ነው የኔ ፍቅር ልትከፍል እንዳይሆን እና እኔ ካልከፈልኩኝ አንቺ ልከፍል ነው? አዎ እኔ ነኝ የምከፍለው። የኔ ፍቅር በፍጹም አንተ አይ እንደዛማ አይሆንም። ምን ነኝ የምከፍለው? ኖ አንተ ከከፈልክ ማለት ነው እስካሁን የገነባነው ፍቅር ተናደ ማለት ነው። እንዴት እንደዛ ታያለሽ? እሺ አንቺ ክፈይ ብልሽና አንቺ ብከፍይ ደግሞ እየወደድኩሽም ቢሆን እኔ ብሬክ አፕ ነው ማደርገው። አይቻልም። እኔ ነኝ መክፈል ያለብኝ። እኔ ነኝ የምከፍለው። ስለዚህ በቃ ፍቅራችን ከሚናድ በቃ እንሂድ። እንደ ሂሳቤን ብሩስ ላንቺ 20 እና 30 ብር ሲባል እኛ ስንት ዘመን የገነባነው ፍቅር ይናድ ማለት ነው። እንዴ ምን አገባኝ? ብሬ ጭባ ጥጦ ደንገበል መላጣ ምን ተመስላ ፈርና የሰው ልጅ በፍጹም እንዳታምናችሁ። የሰው ልጅ ክፉ ነው። ባለሱቅ ወይ ሰላም ነው አለን። እንዴት ነሽ? አለን። ምን ልስጥህ? እንትን ቪያግራ ነሽ እንዴ? ቪያግራ እዚህ አይሸጥም ፋርማሲ። በቃ እሺ እንትን ስጪኝ መርፌ ቆየት በእንዳ አስቀመጥኩት። ወይ ሄደ እንዴ? አባት ስልክህን ኖ የኔ አይደለም። እኔ የምልሽ አለባበሴን አይተሽ ነዋ ደህና ስለሆንኩ ሌባ መስሎሽ ስልክሽን የደበቅሽው? አይ ኧረ እኔ ሌባ አልመሰልከኝም። እኔ ግን ሌባ ነኝ። በቃ ቻው። እሺ እደውላለሁ። አንቺ ምንድነሽ? ምንድነው እንደዚህ ጠፋው? በቃ ነው ህይወት ያጠፋው። ሌላ ቀን እንገናኛለን። ዛሬ በጣም ቸኩያለሁ። እሺ ሂሳብ ስንት ነው? እንዴ አያስፈልግም፣ ችግር የለም። የምር እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አደውልልሃለሁ። እሺ ስንት ነው ሂሳብ? 10200 ለአንድ ሩብ ጉዳይ ልክ ሲል አንተ ኩል ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ ጅንችኩል በእንባ ነጋለት አንካው አለሱቅ አጅሪት ዘንድሮ ምን ሱቅ ላይ ቆመሻል? ምትስ ወንድ ከመቀፈል አይሻልም? ወሬ ታበጃለሽ። ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጪ እዛ ላይ ያለውን። እሺ ሄሎ ወይ ማሪ እንዴ